ሰላም እንዴት ናችሁ? ደህና ናችሁ ወይ? ሄርሜላ ባልቻ ነኝ ከባልቻ ግሩፕ። ዛሬ በፖድካስታችን 11ኛ ኤፒሶድ ደርሰናል። this is crazy so ዛሬ የምናወራችሁ ቤት በምትገዙበት ጊዜ የተለያዩ አይነቶች ኢንሹራንሶች የምትወስዷቸው ናቸው። እንደተለመደው ከዲ ሃሪስ ደረስ ጋር ነኝ ያለሁት። ደረሰ ሃሪስ ነኝ። እንኳን ለዚህ ያደረሰን ለቲ ቶክ እና በጣም ኤክሳይትድ ሆነናል። ዛሬ ሄርሜላ እንዳለችው ስለ ኢንሹራንስ ነው የምናወራችሁ። ብዙ አይነት ኢንሹራንሶች አሉ። ስለዚህ አብራርተን ሁሉንም ላይ ገብተን ትንሽ ኤክስፕላኔሽን ሰተናችሁ ምን አይነት ኢንሹራንስ እንደሚገኝ እናም የት አይነት አፕሊኬሽን ላይ እንደሚጠቀሙበት ኦር ምን አይነት እንደምናደርጋቸው እናወራለን ዛሬ። yes የመጀመሪያው ሆምኦነርስ ኢንሹራንስ ነው። ትንሽ ስለ ሆምኦነርስ ኢንሹራንስ ንገረን። ሆምኦነር ኢንሹራንስ እንግዲህ የቤቱን ነው ካቨር የሚያደርገው አይደለ? እና ቤቱን ስንል ለምሳሌ ቤቱን ከገዛችሁ በኋላ ይሄ ኢንሹራንስ በየወሩ ሞርጌጃችሁ ላይ በየወሩ አንደኛው ክፍያ እሱ ነው አይደለ? ታክስ አለ፣ ኢንሹራንስ አለ፣ ፒኤምአይ የምንለው አለ እና ሆምኦነር ኢንሹራንስ እሱ ነው። ይሄ ቤታችሁን ፕሮቴክት ለማድረግ ነው። ለምሳሌ ስቶርም መጥቶ ጣራውን ከጎዳው ወይንም ፍላዲንግ ከቤስመንት ከመጣ ኦር በቃ የሆነ ነገር አንኤክስፔክትድ የሆነ ነገር ከመጣና ቤታችሁ ከተበላሸ ኦር እሳት አደጋ ከመጣበት እሱ አድርገው፣ ግን ለዛ ነው ኢንሹራንስ ያላችሁ። እሱን ነው ዋናው ኢንሹራንስ የሚያደርገው። ግን ትንሽ እንግባበት አይደለም። ለምሳሌ ኦን አቨሬጅ አይደል ሆምኦነር ኢንሹራንስ አሁን ለምሳሌ 2000 ስኩዌር ፊት ሲንግል ፋሚሊ ከሆነ ኦር 2500 ስኩዌር ፊት ከሆነ 1300 እስከ 2000 ድረስ ላወጣ ይችላል በአመት አይደለ? በአመት ክፍያው እንደዛ ነው። እና ግን one thing ማወቅ ያለባችሁ ኢንሹራንስን ስታዩ ምን ካቨር እንደሚያደርግ አቴንሽን መከፈል አለበት። ምክንያቱም አንዳንዴ ዲዳክተብሉ 500 ሊሆን ይችላል፣ 1000 ሊሆን ይችላል፣ 2000 ሊሆን ይችላል። ግን ደግሞ አንዳንድ ኢንሹራንስ ኤጀንቶች አሁን they're making deductible 1% of the value of the home። ይሄ በጣም ኤክስፔንሲቭ ነው። ስለዚህ በደንብ ማየት ያስፈልጋል። ፕላስ ምንድን ነው ካቨር የሚያደርገው አይደለ? አሁን ለምሳሌ ቤስመንት ያለ ቤት የምትገዙ ከሆነ እዛ ኢንሹራንስ ውስጥ ስዊች ባክአፕ ኢንክሉድ መደረግ አለበት። ደግሞ ኢንሹራንሱ ራሱ የቤቱን ሪፕሌስመንት አሁን እሳት አደጋ መጥቶ በእሳት ቤቱ ከተቃጠለ ሪፕሌስ ለማድረግ ሪፕሌስመንት ኮስቱን ኢንክሉድ ያደርጉታል። ስለዚህ ይሄ you have to make sure ጥሩ ቫልዩ መሆኑን or at least the purchase of ቤቱን የገዛችሁበት ዋጋ ድረስ መሆን አለበት or at least ኢንሹራንስ ኤጀንታቸውን አዋርታችሁ ይሄ ካቨር ያደርገዋል ወይ ማለት ይቻላል። አንዳንዴ የቤቱ ዋጋ ሙሉ የቤቱ ዋጋ አያስፈልግም ቤቱን ሪፕሌስ ለማድረግ። ይሄ ግን ኢንሹራንስ ኤጀንቱ ነው ሞር የሚያውቁት። ግን ይሄን ነው የሆምኦነር ኢንሹራንስ ካቨር የሚያደርገው። ግን በደንብ አቴንሽን አድርጋችሁ ደግሞ አይታችሁ አንብባችሁ ምን ላይ እንደምትገቡ ማወቅ ያስፈልጋል። ደግሞ አንዴ ካደረጋችሁ በኋላ ጥሩ ኢንሹራንስ ዲል ካገኛችሁ መለወጥ እንደምትችሉትም እንድታውቁ እንፈልጋለን። ምክንያቱም አንዳንድ ሰው ሞርጌጅን መክፈል ጀምሬያለሁ ኢንሹራንሱን መለወጥ አልችልም ይላሉ። ግን እሱ ትክክል አይደለም። ጥሩ ኢንሹራንስ ዲል ካገኛችሁ መለወጥ አለባችሁ። ግን አመዛዝናችሁ ሁሉ ነገር እኩል መሆኑን ማወቅ አለባችሁ። definitely homeowners insurance በምን መልኩ ማየት ትችላላችሁ? በመኪና ኢንሹራንስ ልክ መኪና ኢንሹራንሳችሁን በምትገቡበት ጊዜ መኪና ከተጋጫችሁ፣ መኪናው ቢቃጠል፣ መኪናው ቢዘረፍ፣ ምን ቢል ካቨር የሚያደርጋችሁ ነገር እንደሆነው ሆም ኦነርስ ኢንሹራንስም እንደዛው ቤቱን ካቨር የሚያደርገው ነገር ነው። እንዳለውም ሆም ኦነርስ ኢንሹራንስ ሊጨምር ይችላል። የሞርጌጃችን ሊጨምር የሚችልበት ምክንያት ሁለት ነው። አንዱ ታክስ ከጨመረ ነው። ሁለት ሆም ኦነርስ ኢንሹራንስ ከጨመረ ነው። ታክስን መቀየር ባንችልም ሆም ኦነርስ ኢንሹራንስ ግን ሾፕ አራውንድ አድርገን ልክ እንደ መኪናችን ኢንሹራንስ መቀየር የምንችለው ነገር ነው። ደረስም እንዳለው ሆም ኦነርስ ኢንሹራንስ ሪኳየርድ ነው። ቤት በምትገዙበት ፕሮሰስ ላይ በመጀመሪያ የምትጠየቁት ነገር እሱ ነው። ሆም ኦነርስ ኢንሹራንስ ገዝታችሁ ዶክመንቱን ላኩልን ነው የምትባሉት። so that's a very important fact። ሪፕሌስመንት ኮስት ላይ ስንሄድ I don't know if you know ይሄ ቤት ተቃጥሎ ነው እንደገና የተገነባው። so ሪፕሌስመንት ኮስት ስንል እስከ ግዢ ዋጋ ድረስ አይሆንም ብዙውን ጊዜ። ለምንድን ነው? ግዢ ዋጋ መሬቱንም ያጠቃልላል። ቤቱ ቢቃጠል መሬት መግዛት አያስፈልገንም። ቤቱን መገንባት ላይ ነው የሚያስፈልገን። so usually ከምትገዙበት ዋጋ ያንሳል። maybe 100,000 150,000 200,000 ላይ ሊያንስ ይችላል። ከዛ መሬቱ ኦልሬዲ ስላለ ለመገንባት maybe 300 400 ይሆናል የሚያስፈልጋችሁ። 1 ቢሊዮን አያስፈልጋችሁም የቤቱ ዋጋ 1 ቢሊዮን ከሆነ። does that make sense? so ሌላስ ምን አይነት ኢንሹራንስ አለ? so ታይትል ኢንሹራንስ የሚባል አለ። ታይትል ኢንሹራንስ ሁለት አይነት ነው የምትገዙት። አንደኛው
ለሞርጌጅ ካምፓኒው እሱ ግዴታ ነው። ፈለግንም አልፈለግንም it's not optional ሞርጌጅ ካምፓኒው እንድትገዙ ሪኳየር ያደርጋችኋል። ባንኩን ከኪሳራ የሚያድነው ኢንሹራንስ ስለሆነ ነው። አንድ ሰው እዚህ ንብረት ላይ የሆነ ዕዳ አለበት ከተባለ ወይ ደግሞ የታክስ ሊን አለበት ከተባለ ወይ ምናምን ካለበት ታይትል ኢንሹራንስ ካለ ይሄ ኢንሹራንስ ካምፓኒ እነዚህ ነገሮች በፍርድ ቤትም ሆነ በመበደራደርም ሆነ ሊያስወግዱላ የሚችሉ ነገሮች ስለሆኑ ነው። ኦነርስ ታይትል ኢንሹራንስ ኢዝ ኦፕሽናል። ባለቤቱ ከፈለገ ብቻ ነው የሚገዛው። ዩዥሊ ኮስቱ ከ2500-3000 በታች ነው። አንድ የሚከፈል ነገር ነው። አንድ የሚገዛ ነገር ነው። የሞርጌጁም አንዴ ነው የሚገዛው፣ የሆምኦነሩም አንዴ ነው የሚገዛው። እኔ ታይትል ኢንሹራንስን በጣም የምደግፈው ነገርና መገዛት አለበት ብዬ የምለው ነገር ነው። የስ 400,000 500,000 600,000 ብር ንብረት ተገዝቶ 2,500 ላለማውጣት ተብሎ የሚወገድ ነገር አይደለም። ታይትል ኢንሹራንስ ላይ ምን ሊገኙ ይችላሉ? የበሸጠላችሁ ሰው ወይ ቤቱን ከእናንተ በፊት ባለቤት የነበረው ወራሽ ሊኖረው ይችላል። እሱ ወይንም ደግሞ ቤቱን አስገንብቶ አሰርቶ ያልከፈለው ዕዳ ሊኖር ይችላል። ብዙን ጊዜ ከቤት ጋር የተያያዘ ነገሮች ዕዳ በሚኖርብን ጊዜ ጣሪያውን አሰርተን ባንከፍላቸው ክሬታችን ላይ አይደለም የሚበላሸው፣ ሊን ነው የሚያደርጉት ቤታችን ላይ። ለምን በማንኛውም ጊዜ ቤቱን ለመሸጥ በምትሞክሩበት ጊዜ ወይ ለመበደር በምትሞክሩበት ጊዜ ያ ነገር ስለሚመጣ እንደሚከፍሉ እርግጥ ያደርግላቸዋል። so that is a lien። ከታይትል ኢንሹራንስ ብዙን ጊዜ አንዴ ነው እንዳልኳችሁ የሚከፈለው። ኢንሹራንሱም ደግሞ ባለቤት እስከሆናችሁ ድረስ እዛ ንብረት ላይ ፕሮቴክት ያደርጋችኋል አንዴ ከተከፈለ በኋላ ማለት ነው። ታይትል ኢንሹራንሱ ላይ ደግሞ አንድ ነገር ትንሽ ሞር ኢንፎርሜሽን መጨመር ያለብን፣ አሁን ለምሳሌ እግዚአብሔር ያድርገው ግን ቤቱን አንድ ሰው መክፈል ካልቻለ አይደለ እና ሾርት ሴል ከተደረገ ቤት ወይም ፎርክሎዥር ከተደረገ ለምሳሌ የቤቱ ዋጋ 600 ቢሆን ግን በሾርት ሴል ቤቱ የተሸጠው በ500 ከሆነ ባንኩን ፕሮቴክሽን 100,000 ብር ጋፕ ኢንሹራንሱ ፕሮቴክት ያደርጋቸዋል። ይሄ ነገር የመጣው ካስታወሳችሁ 2008 ላይ እና 9 ላይ ችግር ነበር አሜሪካ ውስጥ የነበሩ ቤቶች። ዋናው ህግ የተለወጠው በዚህ ነው እና ታይትል ኢንሹራንስ እንደዚህ አይነት ነገሮች ናቸው። የሞርጌጅ ኢንሹራንስ ለዛ ነው የሚጠቅመው from a bank perspective እሱንም ልታውቁ እንፈልጋለን። ፐርፌክት። ሌላኛው አይነት ኢንሹራንስ ደግሞ ሆም ዋረንቲ እንለዋለን። ይሄ ኢንሹራንስ አይደለም። ይሄ ኢትስ ፕሮቴክሽን ነው ለቤታችን። ይሄም ለሚሰሩ ስራዎች ቤት ውስጥ ለመስራት ላለባቸው ነገሮች እንደ ሽንት ቤት ቢበላሽብን፣ ኤሲያችን ቢበላሽብን ወይም ደግሞ ፍሪጃችን ባይሰራ፣ ዋሸር ድራየራችን ባይሰራ፣ ቤት ውስጥ ያሉት ቁሳቁሶች ባይሰሩ ሆም ዋራንቲ የሚባለው ደግሞ ኢፌክት ይወስዳል ማለት ነው። ሆም ዋራንቲ በአመት አንድ ጊዜ የሚከፈል ነገር ነው። በጣም ከ600 እስከ 1,000 በአመት የምትከፍሉት ነገር ነው። በጠራቸዋቸው ቁጥር ግን ኮፔ ያለው ኤኒዌር $50 እስከ $200 የምትከፍሉት ይሆናል ማለት ነው። በእኔ አስተያየት ሆም ዋራንቲ is a very important ነገር ነው የምለው። እኔ ማንኛውም ንብረቴ ላይ ሆም ዋራንቲ የሌለበት ንብረት የለም። ይሄም ለምንድን ነው? አንድ ሰው ሽንት ቤት ቢበላሽበት፣ ለምሳሌ አንድ ሽንት ቤት ቢበላሽበት ፕላመር ጋር በምደውልበት ጊዜ መጥቶ በሽታውን ለማወቅ ቻርጅ ያደርግሃል። ከዛ ደግሞ በሽታው ከታወቀ በኋላ ለእቃና ለእጅ ተብሎ ደግሞ ቻርጅ ትደረጋለህ። አንድ ሽንት ቤት 200-300 ሊያስወጣን ይችላል። በዛ ምክንያት ሆም ዋራንቲን በጣም መክረው ነገር ነው። ሆም ኦነርስ ኢንሹራንስ የቤቱን ሙሉ ኢንሹራንስ ሲሆን ከመቃጠል ከናቹራል ዲዛስተርም ሆነ ከጋድ ሜድ ዲዛስተሮች የሚመጡትን ነገሮች ፕሮቴክት የሚያደርገን ሲሆን ሆም ዋራንቲ ደግሞ ከይዞታ የሚመጡ ኢሹዎችን የሚረዳ ይሆናል ማለት ነው። እነዚህ ሁለት ነገሮች የተለያዩ ናቸው። ሌላው ደግሞ አሁን ካንዶ ብትገዙ ካንዶ ፊ የራሱ ኢንሹራንስ አለው። ግን የካንዶ ፊ ኢንሹራንስ ካቨር የሚያደርገው ቤሲክ የሆኑ ነገሮች ነው አይደለ? ለምሳሌ ቤቱ ሲመሰረት ኦር ሲሰራ የነበረው ኪችን ኦር ባትሩም ኦር ጣራው ሁሉ ነገሩን ካቨር እሳት ኦር አንድ አደጋ ቢመጣ ሪፕሌስ ያደርጉታል። ግን ለምሳሌ አንድ ካንዶ ከገባችሁ በኋላ ቤቱን አፕዴት ካደረጋችሁት፣ አዲስ ኪችን ካስገባችሁ፣ አዲስ ፍሎሪንግ ካስገባችሁ ወይንም በቃ ቤቱን አፕዴት ካደረጋችሁት እሱን ካቨር አያደርግም። ስለዚህ የካንዶ ኢንሹራንስ ኦነር ኢንሹራንስ የምንለው ጨምሮ ካቨር የሚያደርገው ነገር አሁን ካንዶ ሪፕሌስ ያደርጋል እስከ ቤሲክ የሆኑ ነገሮች ድረስ አይደለ? ግን እናንተ የጨመራችሁትን በእናንተ ከኪሳችሁ የወጣውን አፕዴት የደረገውን ነገር ካቨር ስለማደርገው የራሳችሁን ኢንሹራንስ መያዙ እሱን ነው የሚጠቅማችሁ። እሱን ካቨር ያደርግላችኋል። ሌላ ነገር ደግሞ ስለ ካንዶ ኢንሹራንስ ካቨር የምነግራችሁ ለምሳሌ ብዙ ካንዶዎች አሁን ፎቅ ላይ ከሆናችሁ ለምሳሌ ካንዶ ህንፃ ላይ ከሆነ ከእናንተ ቤት
ወደ ታች ወርዶ ሜቢ ሊክ ከመጣ ሌላ ቤት ላይ ከጎዳው የካንዶ አሶሲዬሽን ዲዳክተብል አንዳንዴ 4,000 ሊሆን ይችላል 5,000 ሊሆን ይችላል እሱ የኦነሩ ኃላፊነት ነው እና ይሄ ኢንሹራንስ እሱንም ካቨር ሊያደርግላችሁ ይችላል እና ለዚህ ነው ለካንዶ ኢንሹራንሱ የኦነር ሆም ኦነር ኢንሹራንሱ የካንዶ በጣም የሚያስፈልገው ግን ጥቅሙ እና ካቨር የሚያደርጋቸው ነገሮች ትንሽ ይለያያል ምክንያቱም ካንዶ ኢንሹራንሱ አለ ፕላስ የእናንተ ኢንሹራንስ ይኖራል definitely ስለ ላንድሎርድ ኢንሹራንስ አውራን ሶ ላንድሎርድ ኢንሹራንስ በጣም ጥሩ ነው ጥሩ ጥያቄ ነው ላንድሎርድ ኢንሹራንስ አሁን ለምሳሌ አንድ ታውን ሃውሳችሁ ኖራችሁ አይደለ በቃ ከዛ ከ4-5 ዓመት በኋላ ቤቱ ሜቢ ጠቧችሁ ሊሆን ይችላል እና ሌላ ሲንግል ፋሚሊ ከገዛችሁና ይሄ ቤት የሚከራይ ከሆነ ላንድሎርድ ኢንሹራንስ የሚያደርገው ካቨር የሚያደርጋችሁ ለምሳሌ አንድ ኢሹ ከመጣ ከተናንቱ ጋር ኢሹ ከመጣ እሱን ካቨር ያደርግላችኋል የሆም ኦነር ኢንሹራንሱ ስቲል አለ ግን ላንድሎርድ ኢንሹራንሱ አንድ ሰው ተሸራቶ ከወደቀ ወይንም ከተጎዳ ባን ነገር ኢንሹራንስ ካቨር ያደርጋችኋል ግን ደግሞ እሱንም ክሎስ የማገናኘው ስለ አምብሬላ ኢንሹራንስ እሺ አምብሬላ ኢንሹራንስ አንድ ሁለት ቤት ኦን የምታደርጉ ከሆነ ይሄ ካቨር እናንተን ፕሮቴክት እንዲያደርግ ቤታችሁንም ይህንና ቤትም ካቨር እንዲያደርግ መያዙ ጥሩ 500-600 ብር ነው በአመት ግን አንድ ሰው ከከሰሳችሁ ሜቢ እንዳልኩት ወድቆ ወይንም አንድ ነገር ከጎዳቸው አምፖል ወድቆ ራሳቸውን ከመታቸውና ከተካሰሳችሁ በጣም የሚጠቅም ላንድሎርድ ኢንሹራንስ ፕሮቴክት ያደርጋችኋል ንብረታችሁን 500 ብር 600 ብር ስለሆነ ስሞል ኮስት ደግሞ ራይት ኦፍ ማድረግ ይቻላል እንደ ኤክስፐንስ ይሄ ከኖራችሁ ትንሽ ፒስ ኦፍ ማይንድ ይሰጣችኋል definitely so ዛሬ አውራናችሁ ምንድነው ስለ ሆም ኦነርስ ኢንሹራንስ ስለ ሆም ዋራንቲ ታይትል ኢንሹራንስ ሞርጌጅ ታይትል ኢንሹራንስ እንዲሁም ደግሞ ኮንዶ ኢንሹራንስ ከዛም ላንድሎርድ ኢንሹራንስ ሶ በዚህ አጋጣሚ ፕራይቬት ሞርጌጅ ኢንሹራንስን እናስረዳቸው ሶ ፕራይቬት ሞርጌጅ ኢንሹራንስ ሙሉ በሙሉ 100% ከፕሮቴክት የሚያደርገው አበዳሪውን ነው ማንኛውም ጊዜ የቤት ገዢ ከ20% በታች ዳውን ፔመንት አድርጎ ቤቱን በሚገዛበት ጊዜ ፕራይቬት ሞርጌጅ ኢንሹራንስ ግዴታ ነው ፕራይቬት ሞርጌጅ ኢንሹራንስ ምንድነው የሚያደርገው ባንኩ ስለሆነ ማጆሪቲ ሪስኩን የሚወስደው እናንተ 3% ዳውን ካደረጋችሁና ባንኩ 97%ን ከሰጣችሁ 97% ሪስክ የሚወስደው ባንኩ ስለሆነ PMI የሚባለው ኢንሹራንስን ይጠይቃሉ ኢንክሉድ ይደረጋል ብድራችሁ ላይ ይሄም PMI 100% ፕሮቴክት የሚያደርገው አበዳሪውን ባንክ ነው እናንተ በማንኛውም ምክንያት ባትከፍሉ ወይ መክፈል ካልቻላችሁ እነሱን ፕሮቴክት የሚያደርጋቸው ነው ኢንቨስትመንታቸውን ማለት ነው ፕራይቬት ሞርጌጅ ኢንሹራንስ ከአንድ ሰው ይለያያል ቤዝድ ኦን የሰውየው የተበዳሪው ሪስክ ፋክተር ይወስናል ምን ያክል ወራዊ ክፍያ እንደሚከፍል ሶ ፎር ኤግዛምፕል መኪና ኢንሹራንስን ካሰብከው 2-3 የተጋጨ ሰውዬ ከሆነ ኢንሹራንስ ለማድረግ በሚሄድበት ጊዜ መኪና ኢንሹራንስ የመኪና ኢንሹራንስ ለመግዛት በሚሄድበት ጊዜ አንተ 3-4 ስለተጋጨ ኢንሹራንስ በወር 600 ነው ሊባል ይችላል ማለት ነው PMIም እንደዛው ነው የዕዳ ክፋፍላችሁ ታይቶ የዕዳ መጠናችሁ ታይቶ ከገቢና ከወጪያችሁ ጋር ታይቶ ይሄ ሰው 100 ብር መክፈል አለበት ወይም 400 ብር መክፈል አለበት ብሎ ይወሰናል ማለት ነው ኮንቬንሽናል ብድር ላይ PMIን ማስነሳት የምንችልበት መንገድ አለ 20% ትርፋችን ሲደርስ ከብድራችን 80% ትርፋችን 20% በሚሆንበት ጊዜ PMIን ማስነሳት እንችላለን በኮንቬንሽናል ብድር however FHA ከሆነ ግን ብድራችን ለብድሩ ጊዜ ነው የሚቆየው ለ30 ዓመት ከሆነ ብድራችን ለ30 ዓመት ነው የሚቆየው ከዛ ከPMIውን ለማስነሳት በምንፈልግበት ጊዜ refinance አድርገን ወደ ኮንቬንሽናል ብድር መቀየር ይኖርብናል ማለት ነው do you have anything to add I think that's it you hit it and I think ግን ይሄ ደግሞ ከሞርጌጅ ክፍያችሁ ጋር ተያያዘ ነው ኤክስትራ አይደለም ደግሞ መብትም የላችሁም ለይቶ መክፈል ይሄ ሞርጌጁ ለአበዳሪው ሞርጌጁ ሲሰነግሯችሁ 3,000 ብር ነው ካሉ ብዙ ጊዜ ፕሪንሲፓል ያደርጋል PMIውን ኢንክሉድ ያደርጋል ኢንሹራንስ እና ታክስስ አራቱን ነገሮች ኢንክሉድ የሚያደርገውና ኦልሬዲ ዋናው ረሳ ዋናው ግን እሱ ኢንክሉድ የተደረገ ነገር ነው ግን በቃ that's the main so ዛሬ እንግዲህ ስለ ኢንሹራንስ የተለያዩ ነገሮችን አውርተናችኋል ሆፕፉሊ ኢንጆይ አድርጋችሁታል ጥያቄም ካላችሁ as usual ከርሜላ ባልቻ ነኝ ከባልቻ ግሩፕ ኢንስታግራም ላይ the balcha group ዩቲዩብ ላይ the balcha group
ቲክቶክ ላይ ባልቻ ግሩፕ፣ ፌስቡክ ላይ 2 አካውንት ነው ያለኝ። ባልቻ ግሩፕ የራሱ አካውንት አለው። የኔ ደግሞ ሄርሜላ ባልቻ የሚለው አለ። በጣም ነው የምናመሰግናችሁ። እስከሚቀጥለው ጊዜ ደህና ዋሉ። በቃ ዛሬ እንግዲህ በደንብ አብራርተን የተናገርነው ስለ ኢንሹራንሱ። ጆይን ስላደረጋችሁን እናመሰግናለን። ዲ ሃሪስ አሶሺየትስ፣ ዲ ሃሪስ ኦን ፌስቡክ፣ ዲ ሃሪስ ዘ ሪልተር ኦን ቲክቶክ፣ DW Harris on Instagram. Of course 410-218-6148 መደወል ትችላላችሁ። ዛሬ ስለተገናኘን እናመሰግናለን። እስከሚቀጥለው ጊዜ ድረስ መልካም ዋሉ። Thank you.